ማርኮን ልዩ ላይ ስልክ እንደዘጋ ልዩ ቶሎ ብላ እየተጣደፈች ወደ ታች ትወርዳለች። ዶክተር ርብቃም ትከተላታለች። ሁለቱ ተከታትለው ደረጃውን ሲወርዱ እዝራና ቤርሲ ተደጋግፈው ከውጭ እየገቡ ይገኛሉ። ደረጃው ላይም ይገጣጠማሉ። ልዩም ሁኔታቸውን ስታይ በጣም ትደነግጥና ፈጣ ታያቸዋለች። ሁለቱም እርስ በራሳቸው ይተያያሉ። ዶክተር ርብቃ ግን በዚህ ነገር ልዩ እንደቀናች ስላወቀች በውስጧ እየሳቀች ትገኛለች። ቀስ ብላም ምን ሆነ ነው ብላ እዝራን ትጠይቃለች። ቤርሲም ቀበል አርጋ አረ ምንም አልሆነም ደህና ነው ትላለች። እንዴት ነው ደህና ነው ትያለሽ? እንደዚህ ተጎድቼ እያየሽኝ አሁን ቶሎ ብለሽ ወደ ክፍሌ ውሰጂኝ ይላታል። ሁለቱ ተያይዘው ደረቅ እየተባባሉ ወደ ክፍሉ ትወስዳታለች። ልዩ ግን በጣም ተናዳለች። አይተሻታል ግን እንዴት እንደተለጠፈችባት ምን አስባ ነው? ቆይ እኔቺ ቤርሲ የምትባል ልጅ ምንም አላማረችኝም እያለች ለዶክተር ርብቃ ትናገራለች። ግን አንቺ የእሷን ድርጊት እንጂ የእሱ መጎዳት አልታየሽም፣ ተጎድቷል እኮ ትላታለች። አዎ ልክ ነሽ፣ ሄጄ ልጠይቅ። ኧረ በእናትሽ ሙልጭ እኮ ላንቺ ብሎ ችግር ውስጥ ነው። ኦኬ ምን እያረኩ ነው ብላ ሁለቱ እየተሯሯጡ ብሩን ይዘው ወደ ማርኮን ያቀናሉ። ማርኮን ጋር እንደደረሱም ማርኮን ሽጉጥ ደቅኖበት ነበረ ሙልጭ ላይ። እንኳን ደህና መጣሽ፣ በ2 ሰዓት ውስጥ እዚህ ባደርሺ ሬሳሽን ነበረ የምትታቀፊ አላት። እሷም ቀስ ብላ ብሩን ሰጠችው። ከፈቺ ስላት ስትከፍተውም ውስጡ ካርታ አልነበረም። በዚህ መሀል ነበረ አብርሃምና ዲና የተገናኙት። ዲናም አብርሃም እጅ ላይ ካርታውን ስታይ በጣም ትደነግጣለች። ይሄ ካርታ አይደለም እንዴ ትለዋለች። አዎ ምን ነው ደነገጥሽ? ካርታው ተመልሶልናል እንኳን ደስ አለን ይላታል። በዚህ መሀል ዲና በጣም ትናደድና ወደ ቴራሱ ወጥታ ማርኮን ጋር ትደውላለች። አንተ ማትረባ ለዚህ እንኳን መሆን አልቻልክም፣ ይቺን እንኳን መስራት አልቻልክም ብላ በጣም ትጮህበታለች። ልዩን እንዴት ታቅታሃለች? አሁን እንደፈለክ መሆን ትችላለህ፣ ካርታው ለአብርሃም ተመልሶለታል ብላ ጆሮ ላይ ትዘጋለች። ይሄን የሰማ ማርኮም በጣም ይናደዳል። ሽጉጡንም እንዴት እንደዚህ ታደርጋለሽ ብሎ ወደ ልዩ ይደቅንባታል። ሁለቱም ይናደዳሉ። አንተ ከመደወሌ በፊት ነበረ ለአብርሃም የሰጠው ትላለች። አሁን ከዚህ ጥፉ ብሎ ማርኮን ከዚህ በኋላ የሚመጣውን ግን መቋቋም አትችሉም ይላቸዋል። ሁለቱም ተያይዘው ወደ ቤት ልዩ ሙልጭን ይዘው ይሄዳሉ። ቤት እንደገቡም ሁሉም ሰው ሳሎን ላይ ቁጭ ብሎ እነ ልዩ ምግብ አዘጋጅተው ምግቡን ያቀራርባሉ። ምግቡን ያቀራርበውም እንደጨረሱ እዝራ ቤርሲ ካላጎረሰችኝ ይላል። ቤርሲም እንግዲህ በዚህ ነገር በጣም ግራ ትጋባለች። ግራ ተጋብታ ሳለችም ዲናም እና እሷ መቼም እንድታጎርስ ፈልጋል አይደለማ ትለዋለች። አብርሃምም ቀበል አድርጎ ምን አለበት አይሞታል እኮ ብታጎርሰው ይላል። እሺ በቃ አጎርሰሃለሁ ብላ ልጅቷን ምግቡን ይዛ ስትቀመጥ አሁንም ልዩ በዚህ ሁኔታ በጣም ትናደዳለች፣ በጣምም ትቀናለች። ሄዳም ዶክተር ርብቃ ጋር ትቀመጣለች። ቢንጂ ልዩ ምን እየሆንሽ ነው? እስኪ ርብቃ አንቺ ደግሞ ተይኝ ብላ በጣም ተናዳ ምግቡን ቶሎ ቶሎ አድርጋ ትበላለች። በዚህ መሀል ነበረ እኔ ልዩ በህይወቴ እንደዚህ አንድም ቀን ንቃኝ አታውቅም። ይህ ሁሉ ንቀት የመጣ ይቺ ዶክተር ተብዬዋ ከመጣች በኋላ ነው። ስለዚህ ሁለቱንም ጥጋባቸውን ካላስተነፈስኩላቸው ይሄ ነገር ማብቃ የለውም ብሎ ቪዲዮውን ይለቅባታል። ከዛ እዛ ጋር ምግብ እየበሉ ልበሉ ስሉ ልጅዋ ትወርዳለች። የአብርሃም ልጅ ሳቤላ ማለት ነው። ሳቤላም ወደ ታች እንደወረደች ምግብ ትላችሁኝ ልትበሉ ነበር እንዴ ብላም ሁሉንም ሰው ሰላም ትላለች። በሌላ በኩል እንግዲህ ዲና ማርኮን ስለነገራት ሪሞት አንስታ ቴሌቪዥኑን ትከፍታለች። ልዩን አቀቢኝ ሪሞቱን ብላ ቴሌቪዥኑንም እንደከፈተች የወንጀል ምርመራ ነበረ። ዲና እንዴት ልጄ ጋር እንደዚህ አይነት የወንጀል ምርመራ ትከፍቻለች? ዜናው ጥሩ አይደለም አሳልፊ ይላል። ዲናም ቶሎ ብላ የምትፈልገውን ነገር ትከፍታለች። ስትከፍተውም እንዴ ይቺ ዶክተር አይደለችም እንዴ ብላ ታቆመዋለች። ዶክተር ርብቃም በዚህ በጣም ትደነግጣለች። ስትከፍተውም አብርሃም በጣም ይደነግጥና ዲና ዝጊ ብዬሻለሁ ዝጊ ብሎ አይኗን ይሸፍናታል የሳቤላን። ዲናም አውቃ ሪሞቱን መሀል መሬት ላይ ትጥላለች።
ሪሞቱንም መሬት ላይ እንደጣለችው ድንጋዩ ከውስጡ ይወጣል። ዜናውም እንዲህ የሚል ነበረ። ብዙ የህዝብ አደራ የተሸከመች ዶክተር ርብቃ የምትባል ብዙ ህዝብም ተስፋ ያደረጋት አንድ በአንድ በሕክምና ምክንያት ታካሚዎቿን እንደምታባልግ የሚያሳይ ቪዲዮ ተይዞባታል። እቺ እንኳን ለሰው ልጠቅም ለሀገር ልጠቅም ለራሷም አትሆንም፣ በጣም አዋርዳናለች። ለማንኛውም የእሷን የቅሌት ቪዲዮ ማየት የምትፈልጉ ቴሌግራም ቻናላችን ላይ ተለቋል የሚል ነበረ። ይሄን ነገር ስትሰማ ዶክተር ርብቃ ሰማይ መሬቱ ይገለበጥባታል። በጣምም ትደነግጣለች። ሁሉም ሰውም በጣም ይደነግጣል። ልዩ በጣም ተነስታ ሰውየው ወሬውን ጨርሶ ሳይጨርስ የምታደርገውን ስታጣ ዲና አውቃ እንደጣለች ስለገባት ሄዳ ሶኬቱን ከቴሌቪዥኑ ጋር ትነቅላለች። ቶሎ ብላም ወደ ርብቃ ትጠጋለች። በዚህ መሀል ነበረ የርብቃ ስልክ የጠራ። ስልኩንም ስታነሳ ዶክተር ነግሬሽ ነበረ፣ እኔ ስጥልሽ እንዳንቺ አይደለም፣ መውደቃ እንኳን አታገኝም፣ አስጠንቅቄሽ ነበረ ከአንዴም ሁለቴም። ለማንኛውም ፌመስ አድርጌሻለሁ ዶክተር፣ ምን ትያለሽ? በዚህ በጣም ነዋ ደስ ያለሽ ብሎ በጣም ይስቅባታል። ርብቃም በዚህ በጣም ትሰበራለች። ስልኩ እንደተዘጋም ሰከንድ ሳትፈጅ ወደ ፎቅ መሮጥ ትጀምራለች። ከኋላዋም አብርሃምና ልዩ መሮጥ ይጀምራሉ እየሮጡም። እሷ ግን ቀድማ ክፍሏን አንስታ ትቆልፋለች። መሬት ላይ ወድቃም ስቅስቅ ብላም ታለቅሳለች። ማልቀስ እስከሚያቅታት ድረስ ትንፋሿን እንኳን መሰብሰብ አቃታት። ልቧም እንደታፈነ ያስታውቃል። በጣምም ነው የምታሳዝነው። ልዩና አብርሃም ርብቃ በእናትሽ በሩን ክፈች እያሉ በሩን ባንኳኩም መክፈት አልቻለችም። ዲናም ተከትላቻቸው ስለመጣች አሁን በዚህ ሁኔታ በር እንድትከፍትላችሁ ጠብቃችሁ ነበረ? መቼም ነው የማትከፍትላችሁ። ቆይ ብትከፍትላችሁስ ምን ልትሏት ነው? ምን ቃልስ ነው የሚያጽናናት? አሁን ዶክተር በዚህ ሁኔታ ብቻዋን ነው መሆን ያለባት። ማናችሁም እንዳትረብሿት ትላለች። ልዩ ግን የእሷን አባባል አልሰማችም። በሩንም ማንኳኳት ትጀምራለች። በዚህ መሀል ነበረ ዲና የታባሽ እኔንም እንደዚህ ነበረ የሰባበርሽኝ፣ ሁላችሁም እኔ የቀመስኳትን ጽዋ መቅመሳችሁ ጥሩ ነው ብላ እየተዝናናች ትገኛለች። ዶክተር ርብቃ እንኳን ያኔ ዲና እንደዚህ ስትሆን በጣም አዝናላት ነበረ። እሷ ግን የምራራ ልብም አልነበራትም። በጣምም እያፌዘችባት ነበረ። አብርሃምም ቀጠል አድርጎ ልዩ አቁሚ፣ ዲና ልክ ናት፣ ዶክተር አሁን ብቻዋን ነው መሆን ያለባት ይላል። ልዩ ግን መስማት አልቻለችም። ታይ ብዬሻለሁ ይላል። አብርሃምም ወደ ታች ይወርዳል። ልዩም በሩን ማንኳኳት ትጀምራለች። ዶክተር ርብቃም ልዩም በር ማንኳኳቷን ትታ ወደ ዲና ትቀርባለች። ዲናንም ቀርባት ፊት ለፊቷ እያየቻት አንቺ ሴጣን፣ አንቺ ነሻ እንደዚህ ያደረግሽው፣ ጥፊ ከዚያ አሁን ትላታለች። እኔን ነው እንደዚህ ያናገርሽኝ ብላ በጣም በንቀት ታያታለች። ጥላትም ወደ ታች ትወርዳለች። ወደ ታች እንደወረደችም ዲና ቤርሲን ቶሎ ቶሎ ብለሽ እቃዎቹን አነሳሺ ብላ ትቆጣታለች። ይሄንን ትኝት ያየ እዝራ በጣም ይናደዳል። ወደ ውስጥም ሊሄድ ስል ወዴት ነው አሁን እቺ ልጅ እንደዚህ ከኋላዋ የምትከተላት? ልክ እንደ ሌሎቹ ሴቶች ልታረጋት ነው? ተዋት፣ የደሃ ልጅ ናች። ዲና ለእዝራ ይሄን ስትለው ቤርሲ ደረጃውን ወደ ታች እየወረደች ነበረ። ምግቡን ይዛ ወደ ኪችንም እየሄደች ነበረ። የዲናን ድምፅ ስትሰማ ግን ቁማ ማዳመጥ ትጀምራለች። አንቺ ሴትዮ ዝም በይ ብዬሻለሁ። እኔ አንቺ እንደምታያቸው አይነት ወንዶችም አይደለሁም፣ ነግሬሻለሁ። ሁለተኛ እኔን ባትዳፈሪ ጥሩ ነው ይላታል። እሷ ግን ነግሬሃለሁ፣ እኔ ራሱ እቺ ልጅ ታሳዝናለች። ትምህርቷን መማር አለባት፣ እናቷንም መርዳት አለባት፣ የደሃ ልጅ ናት ትለዋለች። እሱ ግን እጇን ወደ ራሷ ያስጠጋትና ስለ እኔ የምታውቂው ምንም ነገር የለም። ከዚህ በኋላ በድፍረት ስለ እኔ እንደዚህ አይነት ነገር ለመናገር ከደፈርሽ ግን እንደ ወንድምሽ አደርግሻለሁ። አንቺ ቀፎ
ልክ እንደ ወንድምሽ ቀፎ ጭንቅላት ነው ያለሽ ይላታል። ይህን ብሏት ጥሏት ሲሄድ ቤርሲ ቆማም እንዳዳመጠችው ይሰማል። ቤርሲም ወደ ታች ስትሮጥ እሱም ሮጦ ከኋላዋ ይከተላታል። ዲና ግን ወንድምሽ እንዴ ማርኮንን እንደዚህ ያደረገው እሱ ነው እንዴ ብላ ማሰብ ትጀምራለች። ከዛም ወደ ታች ትወርድና ቤርሲን ታገኛትና ለመሆኑ ስንት ነው የከፈለሽ? ይኸውልሽ እናትሽ እንድትድንልሽ ከፈለግሽ ሁለተኛ እዚህ የልጅ አጠገብ አይኔ እንዳያይሽ ሁለተኛ ነግሬሻለሁ። ዲና እንደምታስቢው አይደለም ብላ ልትመልስላት ብትሞክርም የደሃ ልጅ ብላ ደጋግማ ድህነቷንና የደሃ ልጅ መሆኗን ትነግራታለች። ቤርሲም በዚህ በዲና ንግግር በጣም ልቧ ይሰበርና እሺ በቃ እንዳልሽኝ ያደርጋለሁ ብላ ማልቀስ ትጀምራለች። ብቻዋንም ቆማ ስቅስቅ ብላ ታለቅሳለች። በቀጣይ ክፍል ምን ይፈጠር ይሆን? ቀጣይ ክፍል ላይ እንዲህ ያስቀምጠዋል። ቤርሲ ብላ ይዛ እዝራን ስታስፈራራው ይታያል። ምን ይፈጠር ይሆን? ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ አበረታቱኝ። ቻው